ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ባላችሁበት ሰላማችሁ ይብዛልኝ እያልኩኝ ዛሬ መጥቻለሁ በአዲስ ቪዲዮ ማለት ነው። ቤተሰቦቼ ታውቃላችሁ ሀይሚ እና ቡርኬን ለመለያየት እዩ እየሰራች ያለችው እመኑኝ ዲኤንኤው ተቀይሯል በአንደኛ ደረጃ። በሁለተኛ ደረጃ ደግሞ ዲኤንኤ በ15 ቀን ባልሞላ ጊዜ ውስጥ ኢቭን ሳምንት ቢሆን ነው እንዴት ወጣ? ይሄ ነገር በህግ ሁሉ መክሰስ ይቻላል፣ መጠየቅ ይቻላል። ህጉን ነው እያበላሸች ያለችው። በመቀጠል ደግሞ ዲኤንኤው የራሷንና የልጇን የሰጠችው የራሷንና የልጇ ነው። ሲጀምር እናንተ ከቡታጀራ አልወጣችሁ ያላችሁት ቡታጀራ ውስጥ ነው። ቡታጀራ ውስጥ ደግሞ ማለት ነው የዲኤንኤ መመርመሪያ መሳሪያው የለም እመኑን። ይሄን ለማሰማት ደግሞ ከፈለጋችሁ ደግሞ ማለት ነው ጂሚኒን ገብታችሁ መጠየቅ ትችላላችሁ፣ የት አካባቢ እንዳለ። አዲስ አበባ ውስጥ ኦልሞስት 2 እና 3 ቦታ ብቻ ነው ያለው። ስፔሻሊ ደግሞ በአንደኛ ደረጃ ደግሞ ያለው የመንግስት ነው። እኔ እንዴት ብዬ ላስረዳችሁ ቤተሰብ። ስለዚህ የእነሱን ህይወት ለመረበሽ ሆን ተብሎ የተሰራ ሴራ ነው፣ ሆን ተብሎ የተሰራ ሴራ ነው እንጂ ልጁ የቡርኬ ሆኖ አይደለም። የቡርኬ እንዳልሆነ እሷም ህሊናዋም ያውቃል፣ እሷም ያውቃል፣ ህሊናዋም ያውቃል፣ ሁላቸውም ያውቃሉ። ስለዚህ ልጅ የቡርኬ አይደለም። ግን ቡርኬንና ሀይሚን ለመለያየት ስለፈለጉ ነው፣ ለሌላ ነገር አይደለም። ቤተሰብ ቡርኬንና ሀይሚን መለያየት ይፈልጋሉ፣ ለዛ ነው። ግን እኔ የምልሽ እነሱ ግን አይለያዩም መቼም። እመኑ፣ እኛ እስካለን ድረስ መቼም ቢሆን እነሱ እንዲለያዩ አንፈልግም። መቼም ቢሆን ተለያይተው ማየትም አንፈልግም። መቼም ተለያይተው ማየትም አንፈልግም። ግን ለምን ቆይ ለምን በዚህ ልክ ለምን እንደዚህ አይነት ነገሮችን ለመፍጠር መሞከር አስፈለገ? እሷ የምትፈልገው ከቡርኬ ጋር ህይወቷን መቀጠል ነው። ቡርኬን ማግባት ከሀይሚ ጋር ለይታ ቤተሰብ የሰጠችው የራሷንና የልጇን የሰጠችው የቡርኬን አልሰጠችም። ይሄን ደግሞ በገንዘቧ ለማስቀየር ሞክራ ሊሆን ይችላል። ከጎኗ ፈርጠም ያለ ሀብታም ስላለ ማስቀየር ፈልጋ ነው እንጂ እመኑኝ 100% እንድታምኑ የምፈልገው ነገር ቢኖር የሁለቱን ህይወት ለመረበሽ ነው እንጂ ለሌላ እንትን ብላ አይደለም። ገንዘብ ደግሞ ከየት አምጥታ ነው ለምትሉ ደግሞ ይሄንን ለማስቀየር ብር ከየት አመጣች ብላችሁ የምታስቡ ምናምን ልትኖሩ ትችላላችሁ። ገንዘብ ኦፍኮርስ ይሄን ነገር እያሰራት ያላት ገንዘብ ተከፍሏት ነው፣ ብር ተከፍሏት ነው እንጂ ብር ባይከፈላት ብር ባይሰጣት በዚህ ልክ እንደዚህ እንትን አትልም ማለት ነው። እና እናንተ ፀጉሬን ታጥቢው ማለት ነው ቤተሰብ። ፀጉሬ ወዲያው ነው ፍሪዝ የሚሆነው ባይዛዊ። በዚህ አጋጣሚ ይጠቀለላል እንጂ አሪፍ ነው፣ ግን ይጠቀለላል። አያችሁ ፀጉሬ ማለት ነው በጣም ረጅም ነው። አያችሁ ፀጉሬ፣ ይሄ ፀጉር ባይዛዊ ሁማን ሄር እንዳይመስላችሁ ፀጉሬ። ፀጉሬ አያችሁት በጣም ረጅም ነው ፀጉሬ፣ ግን እንትን ነው ይጠቀለላል። አሁን አያ ጥቅልል ነው የሚለው አያ እና ለዛ ነው ሁለቱን ለመለያየት ስለፈለገች ነው ማለት። ፀጉራችሁን አንድ አይነት ሻምፖ እና አንድ አይነት ኮንዲሽነር ተጠቀሙ ማለት ነው። እኔ የምጠቀመው ፓንቲ ኮንዲሽነር እና ፓንቲ ሻምፖ ነው። በጣም ለፀጉሬ በጣም ተስማምቶኛል። ባይዘው በጣም አሪፍ ነው። ቅባትም በፊት የምጠቀመው የሆነ ኦርጋኒክ ኮኮናት ነበረ። በጣም ኤክስፔንሲቭ ነው፣ ውድ ነው። እሱን ነበረ እና በጣም ሲወደድብኝ በየጊዜው መግዛት አልቻልኩም። በጣም ውድ ሆነብኝ ማለት ነው። ከዛ በኋላ ሌላ ቀየርኩ፣ ሌላ ቅባት አስለመድኩት ማለት ነው። እና አሁን እራሱ እየተቀባው ያለሁት ቅባት በጣም ተስማምቶኛል። እናንተም ፀጉራችሁ እንደዚህ ተንከባከቡ እሺ ውዶች፣ ተንከባከቡ። ፀጉራችሁን በደንብ ተንከባከቡት። በጣም በደንብ አያችሁ። ፀጉሬ በጣም ረጅም ነው ፀጉሬ። ባይዘዌ ግን ይጠቀለላል። ጥቅልል ነው የሚለው አሁን ፀጉሬ አያችሁት። እንደዚህ ሳረገው አሁን ይጠቀለላል። አሁን ጥቅልል ነው የሚለው እና ፀጉራችሁን ተንከባከቡ፣ ውሃ ጠጡ ምናምን ነገር። ሂውማን ሄር እንዳይመስላችሁ፣ ሂውማን ሄር በጣም ውድ ነው። የራሳችሁን ፀጉር ነው መንከባከብ ያለባችሁ። የራሳችሁን ፀጉር ተንከባከቡ። እንደዚህ ክብ በሉና ቆንጆ እንድትሆኑ ማለት ነው፣ በራሳችሁ በኦርጋኒክ ነገር ማለት ነው ውዶቼ። እና እወዳችኋለሁ። ላይክ አድርጉ። ሀይሚና ቡራ መቼም አይለያዩ። ሰብስክራይብ አድርጉኝ ይሄንን ቻናል። እስኪ በእናታችሁ 1000 ሰብስክራይብ አስገቡት። እሺ 1000 ሰብስክራይብ አስገቡት። በቃ ሌላ ምንም ልላችሁ አልችልም። እወዳችኋለሁ።
ባይ። ሀይሚና ቡራ መቼም አይለያዩ።